ምናልባት የተቀየረ ነገር ካለ እኔ አላቅም፣ ብቻ እኔ አላቅም። እኔ ምንም ነገር ልልህ አልፈልግም። ከሷ ከራሷ አንስማው። ምን ከመሬት ተነስተሽ እኮ እንዴት የምታውቂው ነገር አለ? እሷን ለማስቀናት አይደል የመጣ ነው? ብሩኬን ያፈቅራል። ሰላም ያስሚ የቃቂያ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት ያበደ ነው ማለት ነው። ብሩኬና ሀይሚ ሊታረቁ ነው። ብሩኬና ሀይሚ በጣም ብዙ መከራ እየበዛባቸው ነው ማለት ነው። የእውነት በፍቅራቸው መሀል ብዙ ጠላቶች እየተነሱባቸው ነው። ግን ያው እንግዲህ እግዚአብሔር ያገናኘው ሰው አይለየውም ይላል ማለት ነው። ስለዚህ ፈጣሪ ያገናኝቷቸዋል። ምንም አይነት ጉድጓድ ብትቆፍሩ፣ በተለይ የጨረቃ ቤተሰቦች የእውነት ለማፍረስ የጨረቃን ቤተሰብ ለማፍረስ በጣም ብዙ ጉድጓዶች ይቆፈራሉ። ግን ጉድጓዶቹ ሀይሚና ብሩኬ እየደፈኑት ነው ማለት ነው። ስለዚህ በሀይሚና በብሩኬ መሀል ልትገቢ የመጣሽ እኔ እንጃ፣ የእውነት እኔ በጣም ስለተናደድኩ ነው። የሆነ ሴጣን ብያታለሁ ልጅቷ ማለት ነው። የሆነ አስመሳይ ነገር ናት። እና ሀይሚም ደግሞ ይዘሽው የመጣሽው ወንድ እኔ ስሙን መጥራት አልፈልግም እና ትክክል አይደለሽም። እየሄድሽበት ያለሽው መንገድ ትክክል አይደለም። እና ብሩኬ አንተም እልህ አትጋባ። እልህ ጥሩ አይደለም። የእውነት እኛ የእናንተ የብሩኬና የሀይሚ ደጋፊዎች ነንና በእናንተ ፍቅር በጣም ብዙ የሚቀኑ ጠላቶቻችሁ አሉ። ስለዚህ ለወዳችሁ ለእኛ ለምንወዳችሁ ለምናከብራችሁ ተከታዮቻችሁ ስትሉ ላለመጣላት መሞከር አለባችሁ። በእርግጥ በፍቅር መሀል ያው ሴጣን ይገባል። ሴጣኑን ደግሞ ማሸነፍ መቻል አለባችሁ። ብሩኬ ደግሞ በጣም አዋቂ ልጅ ነህ። በእድሜም ደግሞ ከሀይሚ ትበልጣለህ። በአስተሳሰብም በብዙ ነገር በጣም አዋቂ በሳል ልጅ ነህ እና ስለዚህ አንተ ፍቅርህን አሳልፈህ መስጠት የለብህም። መረጋጋት አለብህ። ምክንያቱም ሀይሚ የሚዲያ ሰው ናት። ብዙ ሰው ሊጠይቃት ይችላል። ስለዚህ የመጣ ሰው ሁሉም በተረጋጋ መንፈስ መመለስ ነው እንጂ ያለብህ አንተ ገና ሌላ አለህ ውስጥ ገብተህ ሌላ ሴት ይዘህ መምጣት የለብህም። እኛ አናዳህናል እውነት። እና የጨረቃ ቤተሰብ ማለት ነው ፋፈንተረሽ ስትሉ ነው የምንወደው። እና አሁን ደግሞ እንግዲህ ዛሬ ሀይሚ ትለቃለች ብዬ አስባለሁ። ምን ይዛ እንደምትመጣ አላቅም። የመልስ ምት ይኖራል ብዬ አስባለሁ። እና ብዙ አስተያየቶች ሰምቻለሁ። ምንድነው አስተያየቶቹ? ሀይሚና ልጅቷ ተመካክረው ነው ትላላችሁ። ግን አይመስለኝም። ተመካክረው ነው ብላችሁ ታስባላችሁ? ምክንያቱም እንዴት ብለው ሊመካከሩ ይችላሉ? ብሩኬን ለማናደድ አላቅምና ልጅቷ ደግሞ አይነ አፍጥጣ ነው የመጣችሁ ማለት ነው። በቃ ወገቧ ታጥቃ ብሩኬ እኔ እኮ አፈቅርሃለሁ አለችው በሀይሚ ፊት ማለት ነው። እና የሀይሚ ስሜት በጣም ነው የሚነካው። ምክንያቱም አንደኛ ልጅ ናት ሀይሚ፣ በጣም ነው የምትወደው ብሩኬ ራሱ በጣም ነው የሚወዳት። የእውነት ሲያያት ከልጁ ጋር ራሱ ሲያያት አይኑ ቅልብስ እያለና የጨረቃ ቤተሰቦች ለብሩኬ ያላችሁ ድጋፍ እንዳይለያችሁ፣ የሆነ የወረት እንዳያረግባችሁ። ብሩኬ ሲያጠፋም እኛ መመለስ መቻል አለብን እንጂ ከሌሎች ከብሩኬ ጠላቶች ጋር ተደርበን ብሩኬን ማስቀየም የለብንም። እንደተናገረው ብዙዎቻችሁ አንዴ የኔ ወዳጅ ትሆናላችሁ፣ አንዴ የኔ ጠላት ትሆናላችሁ ብለዋል። ስለዚህ ያ መሆን የለበትም። ደጋፊ ከሆንን በክፉን ጊዜ በደጉን ጊዜ መደገፍ አለብን። ብሩኬ ለመጣል በጣም ብዙ የሚጥሩ ጠላቶቹ አሉ ማለት ነው። ስለዚህ እኛ ደግሞ የብሩኬ ደጋፊ እስካሁን ድረስ እስከ ጥግ ነው። በቃ የሰው ልጅ ሲወድቅም ሲነሳ መደገፍ አለበት እና ወደቀ ተብሎ ደግሞ እንጨት አይጣልበትም። ስለዚህ እንጨቱን ለማንሳት ነው መሞከር መቻል ያለብን። እና ሀይሚ ሰሞኑ ለሰራሹ ነገር ቅጣት ያስፈልግሻል። ያው ትቀጫለሽ፣ እኛ እንቀጣሻለን። የእውነቴ ነው የምለው። ስለዚህ አሁንም ቢሆን በብሩኬና በሀይሚ የመጣው ጸብ ማለት ነው እኛም በቃ የመዳም ቅመሞች ማብረድ መቻል አለብን። አንዳንዶቻችሁ ደግሞ እንዴት ደስ ነው የሚላችሁ ብሩኬና ሀይሚ ሲጣሉ ማለት ነው። እኔ ለምን እንደሆነ አላውቅም። የሆነ ወዳጅ መስላችሁ ጠላቶች አላችሁ። ስለዚህ በሀይሚና በብሩኬ ፍቅር የምትገቡ ሴቶችም ወንዶችም አላችሁ። አንዳንድ ወንዶች ደግሞ ማለት ነው ያልተከስከሱ የእውነት ከመሬት ተነስታችሁ በቃ በብሩኬ አቋም በብሩኬ መልክ በአስተሳሰቡ በሚሰራው ስራ የምትቀኑ ወንዶች አላችሁ። አረ ቅናት ያጎረብጣል። ከምር አትቅኑ። ወይም ደግሞ ስሩ፣ እንደ ብሩኬ ስሩ። በቃ ጀግና ሁኑ። በቃ
ሲሰራ ነው የሚያምርበት። ድንጋይ ሲያሞቅ ምናምን ነገር የሰውን ኪስ ሲያጥብ አይደለም። በቃ እንደ ብሩኬ መስራት ያለበት ነገር እስከ ጥግ። ምን እንዳለ ታውቃላችሁ? ብሩኬ አይዞህ አትሰበር ምናምን አላችሁኝ፣ ግን ወዳችሁኝ አይደለም። እኔ ብሩኬ ማንም ሊሰብረኝ አይችልም። በቃ የቤተሰቤ ሀዘን፣ የቤተሰቤ ማጣት፣ ቤተሰቦችን አለመደገፌ ነው እንጂ ሊሰብረኝ የሚችለው በእንደዚህ አይነት ጉዳይ ወይ ሀይሚ ስለሄደስ ሀይሚ ስለመጣች የምሰበር ወንድ አይደለሁም ብሎ መልሷል ማለት ነው። በቃ እንደ ብሩክ አይነት ጀግና ሁኑ። በቃ ሚዲያው በሰጣችሁ ነገር፣ ጊዜ በሰጣችሁ ነገር ተጠቀሙ። የሆነ ሰውን ሲያድግ ለመጣላት ሞክሩ ማለት ነው። ሰው ሲያድግ ሲለወጥ ልትደሰቱ ነው የሚገባው። ስለዚህ ብሩኬ ጀግና ነው። በጣም ብዙዎችን ጥሎ ነው እዚህ የደረሰው። አሁን ላይ ብሩክና ሀይሚ ነው በቃ ሚዲያውን የተቆጣጠሩት። የሚመቻቸው በጣም ተመችተውኛል። በቃ ይሁን በቃ አላ እኔ በጣም ነው የምወዳቸው። ከምን የሚሰሩት ስራ ማለት በጣም ነው የሚያረጋኝ። አላ አይደለም ከባህል የወጣ አይደለም፣ ከሃይማኖት የወጣ አይደለም። የሚሰሩት ስራ ኢትዮጵያን የሚወክል ስራ ነው። ይሄ ባህል አላ አልጋ ላይ ሲተኙ እንደዚህ ሲያረጉ ሲወጡ ሲወርዱ ከንፈር ለከንፈር ሲሳሳሙ የሚሰሩት ፕራንኮች አሉ። እንትና ማለት ነው ስማቸው አልጠራም። እና ብሩኬ ደግሞ ስርዓት ያላቸው ልጆች ናቸው። ሀይሚን ቢሆን ልጅ ናት፣ ገና ታዳጊ ልጅ ናት። እና የጋሽዬ ልጅ የእውነት የጋሽዬ ልጅ ነሽ? እሱ ጥያቄ ሌላ ጊዜ እንጠይቀሻለን አይቀርም። እና ብሩኬና ሀይሚ በመጨረሻ ማስተላለፍ የምፈልገው ነገር ለጠላቶቻቸው መንገድ አትክፈቱ ነው የምለው። በቃ ስሩ፣ ተዋደዱ፣ ተፋቀሩ። ከፈለጋችሁ ተጋቡ፣ ካልፈለጋችሁ አለመጋባት መብታችሁ ነው። አንዳንዶቻችሁ ለምን አትጋቡ? አላማ አላቸው እነዚህ ልጆች፣ ገና ልጆች ናቸው፣ ተማሪዎች ናቸው። ትምህርት ይጨርሱ እንጂ ይሄ ዩቱብ እድል ስላመጣላቸው ነው። በትምህርት መሀል ነው የጀመሩ። ስለዚህ ልጆች ናቸው፣ ገና አልተጋባችሁም፣ ልጅ ያልወለዳችሁ የሚባሉበት ሰዓት አይደለም፣ ገና ናቸው። ስለዚህ ብዙ አላማ ያላቸው ልጆች ናቸው። ይስሩ፣ ፋ ይበሉ፣ ይጋቡ፣ ይፋቀሩ፣ መብታቸው ነው ማለት ነው። የፈንድሻ ቤተሰቦች በቃ ፋ ፈተሽ በሉ። እኛንም ደግሞ ፋ ደግሞ ቪዲዮ ምናምን ነገር እየለቀቃችሁ ቶሎ ቶሎ ማለት ነው። እኛን ስራ አታስፈቱ። ለማንኛውም ይሄ አስኒ ቤተሰብ ነው፣ ያን ቤት ነው ቤተሰብ አድርጓት አስኒ ማለት ነው። ቻው ባይ